ተስፋ አደገኛ ነገር ነው ይላሉ። ሰውን ሊያሳብድ የሚችል መርዝም ሊሆን ይችላል። ነገር ግን በእንደዚህ አይነቱ እስር ቤት ውስጥ በህይወት የሚያቆይ ብቸኛው ነገር ተስፋ ብቻ ነው። የአንዲ ዱፍሬን ታሪክ የሚጀምረው ባላጠፋው ወንጀል ተከሶ ፍርድ ቤት ሲቀርብ ነው። ባለቤቱን ከሌላ ወንድ ጋር ስላገኛት ሁለቱንም ገሏቸዋል ተብሎ ፍርድ ቤት ይቀርባል። ምንም እንኳን አንዲ ከወንጀሉ ነፃ ቢሆንም ዳኛው ግን አንዲ ላይ የዕድሜ ልክ እስራት ይፈርድበታል። በዚህም ምክንያት ሾሼንክ ወደሚባለው እስር ቤት ይላካል። አንዲም ወደ እስር ቤት ከሌሎች ወንጀለኞች ጋር ተጭኖ በመኪና ይደርሳሉ። ውስጥ ያሉት ታሳሪዎች አዲሶቹን ታሳሪዎች ሲመጡ እያዩ እያጨበጨቡ ሞቅ ባለ ሰላምታ ይቀበሏቸዋል። ሬድ የሚባለው እስረኛ ከጓደኞቹ ጋር በሩቅ ቆመው የሚገቡትን አዲሶቹን እስረኞች እያዩ የትኛው ዛሬ ማታ ያለቅሳል በሚል ወደ እስረኞቹ እየጠቆሙ መወራረድ ይጀምራሉ። አዲስ የገቡትም እስረኞች ገላቸውን ታጥበው እርቃናቸውን ወደ ክፍላቸው ይላካሉ። ሁሉም ከገቡ በኋላ ጠባቂዎቹ መብራቱን አጥፍተው ይወጣሉ። የሬድ ጓደኛ የነበረው ሄይውድ የሚባለው ከአዲሱ እስረኛ አጠገብ ስለነበረ አዲሱን ታሳሪ አንቺ ዱባዬ እያለ መዝለፍ ይጀምራል። በዚያ ጊዜ ያ ወፍራሙ ታሳሪም ወደ ቤት መሄድ ፈልጋለሁ እማዬ ነይ የለኝ እያለ መንሰቅሰቅ ይጀምራል። ይህንን ጫጫታ የሰሙት ጠባቂዎችም ምንድነው የተፈጠረው እያሉ ይገባሉ። ሲገቡም ያ ወፍራሙ ታሳሪ እያለቀሰ ያገኙታል። ዝም እንዲል ቢያስጠነቅቁትም በስተት ነው የገባሁት እናቴን ፈልጋለሁ እያለ ሲነፋረቅ ዋናው ጠባቂ ጎትቶ ያወጣውና እያገላበጠ ይደበድበዋል። ያም እስረኛ እዛው በወደቀበት ህይወቱ ያልፋል። በቀጣይ ቀን አንዲ ሌሎች እስረኞችን ተከትሎ በሰልፍ ይሄዳል። ቁርሱንም ለመመገብ አንዱ ቦታ ላይ ተነጥሎ ይቀመጣል። እነ ሬድ ደግሞ በሌላ በኩል ቁማር ለበለው ጓደኛቸው በክፍያ መልክ ሲጋራ እየሰጡት ይደረድሩለታል። አንዲ ያላስተዋለው ነገር ቢኖር በሩቅ ቦክስ የሚባለው ታሳሪ አንዲን እየተከታተለው መሆኑን ነው። አንዲም ሽንት ቤት ውስጥ ገላውን እየታጠበ እያለ ቦክስ ይመጣና እዚህ እስር ቤት ውስጥ ያለ ጓደኛ መኖር ከባድ ነው፣ እኔ ጓደኛክ ልሆን እችላለሁ ይለዋል። የቦክስም ልክስክስነት የገባው አንዲም ገፍትሮት ጥሎት ይሄዳል። በቀጣዮቹ ወራት አንዲ ወደ ሬድ ሄዶ ራሱን ያስተዋውቃል። ሬድ የእስር ቤቱ የኮንትሮባንድ ዕቃ አስመጪ ስለሆነ አንዲ መዶሻ እንድታስገባልኝ ፈልጋለሁ ይለዋል። ሬድም ግራ ገብቶት እንዴት መዶሻ የሚያክል ነገር ሲገባ በጠባቂዎች አይታይም ሲለው አንዲ እሱ የፈለገው ምን አይነት መዶሻ እንደሆነ ያስረዳዋል። ሬድም በቀጣዩ ቀናት መዶሻውን ለጠባቂዎቹ ጉቦ በመስጠት እንዲገባ አድርጎ ለአንዲ እንዲደርሰው ያደርጋል። አንዲ እስር ቤት ውስጥ እየሰራ ያለ ብቻውን መሆኑን ጠብቀው ቦክስና ጓደኞቹ ጥቃት ሊያደርሱበት ይሞክራሉ። አንዲ ምንም ያህል ቢታገልም 3-1 ማሸነፍ አቅቶት ይረታል። በተደጋጋሚም ቦክስና ጓደኞቹ አንዲ ላይ ጥቃት ማድረስ ይቀጥላሉ። በአንድ ወቅት ሁሉም እስረኞች ተሰልፈው የእስር ቤቱ አለቃ የሆነው ኖርተን ለታሳሪዎቹ የሥራ ዕድል ያቀርባል። ጣራው መስተካከል ስላለበት ሞላሰስ እያፈሰሱ እንዲያስተካክሉ ይነግራል። ውጪ ሆኖ መስራቱንም ስለሚፈልጉ ታሳሪዎቹ በሙሉ ያመላክታሉ። ከሰዎቹ ብዛትም የተነሳ በእጣ ተደርጎ እጣው ሲወጣ ሬድና ጓደኞቹ ይደርሳቸዋል። ይህም የሆነው ሬድ ቀደም ብሎ ለጠባቂው ጉቦ ሰጥቶት ስለነበረ ነው። ጣራውንም እየሰሩ እያለ የፖሊሶቹ መሪ የሆነው ሄድሊ ለሥራ ባልደረቦቹ 35,000 የሚሆን ዶላር በእኛ 5.5 ሚሊዮን ብር ገደማ ይሆናል የሚያክል ገንዘብ ውርስ እንዳገኘ ግን መንግስት ቀረጥ ብሎ እየቆራረጠ እንደሚወስድበት አማሮ ይናገራል። ይህንንም የሰማው ኤንዲ ወደ ሄድሊ ይዞርና ሚስትህን ታምናታለህ ወይ ብሎ ይጠይቀዋል። ሄድሊም የንቀት ንግግር ስለመሰለው በንዴት እየጎተተ ከጣራው አፋፍ ላይ ሊወረውረው ሲል አንዲ ሚስትህን የምታምናት ከሆነ 35,000 ዶላር ለሚስት በስጦታ መልክ ብትልክላት መንግስት ታክስ ሳይጥልበት ሙሉ ገንዘቡ ማግኘት ትችላለህ ይለዋል። እኔም አካውንት ልከፍትልህ እችላለሁ፣ ግን አንድ ነገር ብቻ እንድታደርግልኝ ፈልጋለሁ። እሱም
ለእኔና ለጓደኞቼ ከስራ በኋላ ቀዝቃዛ ለስላሳ ብቻ እንድታመጣልን ፈልጋለሁ ይለዋል። ጓደኞቹም የምትጠልቀውን ፀሐይ በሩቅ እያዩ ለስላሳቸውን እያጣጣሙ ነፃ ሰዎች የሆኑ አይነት ስሜት ይሰማቸዋል። አንዲም ያደረጋላቸውን ውለታ እያመሰገኑ ይቀበላሉ። እስር ቤቱ ውስጥም ፊልም ተከፍቶ ሁሉም ቁጭ ብለው እያዩ አንድ የምታምር ልጃገረድ በፊልሙ ትመጣለች። እስረኞቹም ሴት ካዩ ብዙ ዓመታት ስላስቆጠሩ በደስታ ማየት ይጀምራሉ። አንዲና ሬድም እያዩ ነው። አንዲ ለሬድ የዚህችን ሴት ፎቶ እንድታመጣልኝ ፈልጋለሁ ይለዋል። ሬድም ወደ አንዲ ዞሮ እሺ አመጣልሃለሁ ይለዋል። አንዲ በዚህ ዜና ተደስቶ እየወጣ እያለ ቦክስና ጓደኞቹ ያገኙታል። አንዲ እየተከተሉት መሆኑን ሲያይ ቦክስን ይመተዋል። በዚህም የተናደደው ቦክስ አንዲን አጥብቆ ይደበድበዋል። በቀጣይ ቀንም ቦክስ ምንም እንዳልተፈጠረ እየተዝናና ወደ ክፍሉ ሲሄድ የፖሊሱ አለቃ ሄድሊ ከሌሎች ፖሊሶች ጋር ሆኖ ያገኘዋል። ሄድሊ አንዲ ውለታ ስለዋለለት እሱን አስታውሶ ቦክስን በዱላ እየተባበሩ ይደበድቡታል። ቦክስን በከባዱ ስለተጎዳ በዊልቸር እየተገፋ ወደ ሆስፒታል ይሄዳል። ከዚያም በኋላ አንዲን አስቸግሮት አያውቅም። አንድ ቀን የእስር ቤቱ አለቃ ኖርተን ፍተሻ ብሎ ህገወጥ ዕቃ ካለ ለመፈለግ ይመጣል። ወደ አንዲ ክፍልም ገብተው ሁሉንም ቦታ አበጣጥረው ከፈተሹ በኋላ ኖርተን ሂሳብ ትችላለህ ሲባል ሰምቻለሁ፣ ከዚህ በኋላ በእስር ቤቱ ላይብረሪ ውስጥ ነው የምትሰራው ብሎት ይወጣል። አንዲም ላይብረሪ ውስጥ ሲሰራ ብሩክስ ከሚባል ምስኪን ሽማግሌ ጋር ይገናኛል። ኤንዲ ላይብረሪ ውስጥ ከሌሎቹ እስረኞች ተነጥሎ መስራቱን ተከትሎ የእስር ቤቱ ጠባቂዎች በሙሉ የሂሳብ ስራቸውን እንዲሰራላቸው ወደ አንዲ መጉረፍ ይጀምራሉ። የአንዲ ስምም እየተዋወቀ ከመምጣቱ የተነሳ ጠባቂዎቹ በሙሉ ታክስ እንዲሰራላቸው እሱ ጋር ወረቀታቸውን ይዘው ይጎርፋሉ። የአንዲ ችሎታ ልዩ ከመሆኑ የተነሳ ኖርተን የግል አካውንታንቱ አድርጎ ይቀጥረዋል። ኖርተን ግን እንደሚታየው አይነት ሰው አይደለም። ከውጭ ለሚያየው መንፈሳዊ ሰው ይመስላል። ግን የእስረኞቹን ጉልበት የሚበዘብዝና በእነሱ ልፋት የሚገኘውን ትርፍ ወደ ኪሱ የሚያስገባ ሰው ነው። ከአካባቢው ሰዎችም ጉቦ እየተቀበለና እያጭበረበረ ከሚታሰበው በላይ ገንዘብ አከማችቷል። ይህን ሁሉ ገንዘብ ግን መንግስት እንዳይደርስበትና እንዳይዘው የሚያደርገው አንዲ ነው። አንዲ ራንዳል ስቲቨንስ የሚባል ሰው ፈጥሮ ገንዘቡ በሙሉ የዛ ሰው እንደሆነ አድርጎ እንዲያልፍ ያደርጋል። መንግስት የገንዘቡን ምንጭ ቢመረምር እንኳን ራንዳል ስቲቨንስ የሚባለው አካውንት ውስጥ ስለሆነ ኖርተን ከምንም ኃላፊነት ነፃ ይወጣል። ኖርተንም ለዚህ ምላሽ የሚሆን ላይብረሪው ውስጥ በመጽሐፍ እንዲሞላና በታደሰ መልኩ እንዲሰራ ያደርግለታል። አንዲም ይህን እድል በመጠቀም ውስጥ ላሉት እስረኞች የትምህርት እድል እንዲያገኙና ዲፕሎማቸውን እንዲወስዱ ያደርጋል። ቶሚ የሚባል ወጣት አዲስ እስረኛ ከነሬድ ጋር ይቀላቀላል። እሱም ለመማር ልዩ ፍላጎት ስለነበረው አንዲ ኃላፊነት ወስዶ ማስተማር ይጀምራል። አንድ ቀን ቶሚ ከሬድ ጋር እያወራ እያለ አንዲ በምን ምክንያት ነው የታሰረው ብሎ ይጠይቃል። ሬድም ባለቤቱን ከሌላ ወንድ ጋር ስለያዛት ገሏቸዋል ተብሎ ነው የገባው ይለዋል። ቶሚ ይህንን ሲሰማ አንድ ነገር ትዝ ይለዋል። ከዛ በፊት ታስሮ በነበረበት ጊዜ አብሮት ሲያድር የነበረ አንድ ሰው ነበር። ያ ሰው ለቶሚ ሲያወራው ብዙ አይነት ወንጀሎችን ሲፈጽም እንደነበረ ይነግረዋል። አንድ ጊዜም የሆነ ያናደደውን ሰው ተከትሎ እሱና አብራው የነበረችውን ሴት እንደገደለ፣ ግን እሱ በሰራው ወንጀል የታሰረው የሴቷ ባለቤት እንደሆነ ይናገራል። አንዲም ይህን ታሪክ ሲሰማ ወደ ኖርተን ሄዶ የተከሰስኩበት ፋይል ተከፍቶ ፍርድ ቤት እንዲቀርብ አድርግልኝ ብሎ ይጠይቀዋል። ኖርተን ግን በሐሳቡ ለመስማማት ፈቃደኛ አልነበረም። አንዲ እስር ቤት ውስጥ መሆኑ ለሱ ጠቃሚ ስለነበረ ይህን ሐሳብ ይከለክለዋል። አንዲም ኖርተን አለመፍቀዱን ሲሰማ መበሳጨት ይጀምራል። በዚህ ጊዜ ኖርተን ጠባቂዎቹ እንዲወስዱትና ለአንድ ወር በጨለማው ክፍል ውስጥ እንዲከቱት ያደርጋል። ኖርተንም ቶሚን ከእስር ቤቱ ደጃፍ ጋር አስጠርቶ ይገናኘዋል። ለአንዲ የነገርከው ነገር እውነት ነው? ዳኛ ፊት ቃልክን መስጠት ትችላለህ ወይ ብሎ ይጠይቀዋል። ቶሚም አዎ የነገርኩት ነገር እንዳለ እውነት ነው ሲል ኖርተን አዎ እኔም ጠብቄ ነበር ብሎ ምልክት ይሰጣል። በዚህ ጊዜ ጠባቂው ቶሚን ደረቱ ላይ ተኩሶ ይገለዋል።
እውነቱ የሚወጣበትንም ብቸኛ መንገድ ኖርተን ይዘጋዋል። ወደ አንዲም ይሄድና ስለ ቶሚ የተፈጠረውን አደጋ ልነግርህ ነው የመጣሁት። ሊያመልጥ ሲሞክር ጠባቂዎች ገለውት ሕይወቱ አልፏል ይለዋል። አንዲ ግን ቶሚ 1 ዓመት ብቻ ስለቀረው ሊያመልጥ እንደማይሞክር ስላወቀ ከዚህ በኋላ ሂሳብክን አልሰራልህም ጨርሰናል ይለዋል። ኖርተንም ይህን ሲሰማ እንዲህ የምታደርግ ከሆነ ሕይወትክን ነው ማሰቃያት። አሁን ያለህበትን ክፍል ቀይሬ ወደ አረመኔዎቹ ጋር ነው ማቀላቀልክ። እስካሁን የለፋህበትንም ላይብረሪ መጽሐፍቱን አውጥተን ደመራ እንዲመስል አድርገን እያቃጠልን ነው በዙሪያው ምንጨፍር ብሎ ይዝትበታል። አንዲም አማራጭ ስለሌለው መስራቱን ይቀጥላል። አንዲ አሁን ተክዞ ተቀምጦ እያለ ሬድ ይመጣና ሊያጽናናው ይሞክራል። አንዲ ለሬድ ምናልባት ተሳክቶልህ ከዚህ እስር ቤት መውጣት ከቻልክ አንድ ነገር ቃል ግባልኝ ይለዋል። ሬድም ምንድነው እሱ ብሎ ይጠይቃል። አንዲም ባለቤቴን የጋብቻ ጥያቄ ያቀረብኩላት አንድ ቦታ አለ፣ እዛም ቦታ ስር ያስቀመጥኩት ነገር አለ፣ እሱን ፈልገህ እንድታገኝልኝ ፈልጋለሁ ይለዋል። አንዲ አሁን በህይወት ተስፋ ቆርጧል። ከጓደኞቹን ገመድ ተቀብሎ ወደ ክፍሉ ይሄዳል። ይህንን የሰማው ሬድ ሌሊቱን ሙሉ ተጨንቆ ያድራል። በቀጣይ ቀንም ጠዋት በሩ ተከፍቶ ሁሉም ወጥተው ሲቆሙ የአንዲ በር ላይ ግን ሰው አልነበር። ጠባቂዎቹም ክፍሉ ገብተው በሚያዩበት ጊዜ ክፍል ውስጥ ማንም አልነበር። ኖርተንም ተጠርቶ እየተበሳጨ ትላንት ማታ ሲገባ ካያችሁት አሁን የት ሄደ ነው የምትሉኝ? ፈልጉት እያለ እየተበሳጨ ድንጋዮቹን ሲወረውር ድንጋዩ ፎቶውን ቀዶት ይገባል። ምንድነው ብሎም እጁን ሲሰድ የተቆፈረ ቀዳዳ ያያል። አንዲ ከሬድ በተቀበለው ትንሿ መዶሻ ግንቡን እየቆፈረ 20 ዓመት አሳልፏል። በዛች ሌሊት ግን አንዲ የኖርተንን ልብስና ጫማ አድርጎ ነው ወደ ክፍሉ የገባው። ሂሳብ ሲመዘግብለት የነበረውን አጀንዳም በሌላ ቀይሮ ነው የሰጠው። በዛች ሌሊት በቆፈረው ቀዳዳ አድርጎ በሽንት ቤት ቱቦ ውስጥ እየዳኸ ነው ሊያመልጥ የቻለው። በቀጣይ ቀንም ከኖርተን የወሰደውን ልብስ ለብሶ ባንክ ቤት በመግባት ራንዳል ስቲቨንስ ነኝ በማለት የኖርተንን የጉቦ ገንዘብ ልቅምቅም አድርጎ ይወስዳል። ለፖሊሶችም ኖርተን ጉቦ መስራቱን የሚያሳይ መረጃ እንዲላክ ያደርጋል። ፖሊሶቹ ኖርተንን ሊይዙ ሲመጡ ኖርተን ሽጉጡን አውጥቶ ራሱን ያጠፋል። ከጥቂት ዓመታት በኋላም ሬድ ተለቆ ነፃ ይወጣል። አንዲ ወደ ነገረውን ቦታ ሲሄድ ሳጥን ውስጥ ደብዳቤና ብር ያገኛል። ደብዳቤውን ሲያነበውም አንዲ አሁን የት እንዳለ የሚናገር ሆኖ ያገኘዋል። ሬድም ጓደኛውን ለማግኘት አገር አቋርጦ ይሄዳል። ከሰማያዊው ባህር ዳርቻም ሲደርስ አንዲን ያገኘዋል። ታሪካችንም በዚሁ ያበቃል።